እስቲ ዛሬ ደግሞ የጾም እንቁላል ማነው ቡጥጫ አብረን እንሰራለን። ብዙ ጊዜ እኛ ቤት ሰው ሲመጣ ይሄንን ነገር ስናቀርብ ቡጥጫ ብዙ ሰው ያቆምና ለምን እንደሆነ ይገርመኛል። ለማንኛውም ያው እንደምታዩት ቀይ ሽንኩርት እያቁላላው ነው። ግማሽ ራስ የሚሆን ቀይ ሽንኩርት ነው የከተፍኩት። ከዛ እሱን ከጨመርኩኝ በኋላ ነጭ ሽንኩርትና ዝንጅብል አንድ ላይ የተፈቀፈቀ ጨምርበታለሁ። እሱን እያበሰልኩኝ በመሃል እርድ ጨምሬበታለሁ። ከዛ እሱ በደንብ ከበሰለልኝ በኋላ እንደምታዩት የሽምብራ ሽሮ ነው ሽምብራ የሚሰራበትን ዱቄት ማለት ነው በውሃ እናደባልቀውና በደንብ ካዋሃድነው ከመታነው በኋላ እዚህ ላይ ውሃው ላይ ምንም ላምፕ እንዳይኖር ተጠንቀቁ። ከዛ በኋላ ወዲያው የሽንኩርቱ ቁሌት ላይ እንጨምርበታለን። ብዙ ጊዜ ሽንኩርት ሲታይ አንወድም ለምትሉ ሰዎች ይሄ በጣም አሪፍ አማራጭ ነው። ሽንኩርቱ በጣም በደቃቁና በጣም ትንሽ ስለሚጨመር ብዙ አይታይም። ከዛ እንደምታዩት እዚህ ጋር እኔ ውሃውና ሽምብራውን ዱቄቱን ሳዋህደው ትንሽ ጨው ስለጨመርኩበት ጨው አልጨምርም፣ ግን እናንተ ከመጀመሪያ መጨመር ትችላላችሁ። ከዛ በደንብ እስኪወፍርልኝ እንደዚህ እያማሰልኩኝ እሽት አደርገዋለሁ። ከዛ እንደዚህ ከወፈረ በኋላ እንዲቀዘቅዝ በሌላ እቃ አስቀምጠውና እስኪቀዘቅዝ ጠብቀዋለሁ ለመፈርፈር እንዲያመቸኝ። ከቀዘቀዘ በኋላ በምታዩት መንገድ ፍርፍር አረገውና አሁን ግማሹን ስለሆነ መፈልገው ግማሹን ፍሪጅ አስገብቼ ሌላ ቀን እጠቀመዋለሁ። እቺን ቃሪያ አድርጌ ለማዕድ ማቅረብ ማለት ነው። ይሄ ለአይነት በተለይ የጾም ጊዜ ሲሆን በጣም አሪፍ አማራጭ ነው። አመሰግናለሁ።